Wer muss hier die Fahrtrichtungsänderung anzeigen? Ich selbst. Der rote PKW. Das Motorrad. እንግዲህ እዚህ ጋር ምንድን ነው የሚለን? ማን ነው እዚህ ስዕሉ ላይ እንደሚታየው አቅጣጫ መቀየሩን ማሳየት ያለበት ወይም ደግሞ አቅጣጫ መቀየር መፈለጉን ማሳየት ያለበት የትኛው ተሽከርካሪ ነው እንደማለት ነው። ያው እንደዚህ ስንሰራ ስራዎችን መጀመሪያ የቲዮሪ ስራዎችን ስንሰራ ትክክል አንኳር የሆኑ ቃላትን ለይተን ማውጣት እና እነሱን መተርጎም ያስፈልገናል። ለምሳሌ እዚህ ጋር እንደምታዩት ፋሪቱንግስ ኤንደሩንግ እዚህ ጋር ፋርትሪቱንግ ኤንደሩንግ ኢቨን አንሳይገን እንዲህ የሚሉትን ቃላቶች እንወስድና ከዛ እነሱን በአማርኛ እንተረጉምና ከዛ ለተጠየቅነው ጥያቄ የሚቀራረብ ነገር ያው ኮንቴክስቱን የጥያቄውን ኮንቴክስት ለመረዳት የሚያስችለን ነገር ላይ ስለምንደርስ ጥያቄውን በትክክል ለመረዳትና መልሱንም በቀላሉ ለማግኘት ያግዘናል ማለት ነው። ስለዚህ አሁን ፋርትሪክቱንግስ ኤንደሩንግ እና ደግሞ አንሳይገን የሚለውን እንደ ምሳሌ ነው። እነኚህ እንደው ከበድ ያሉት ቃላቶች እነኚህ ናቸው እንኳን ብንልና ብንወስድና ብንተረጉማቸው ፋርትሪክቱንግስ ኤንደሩንግ የአቅጣጫ ለውጥ እንደማለት ነው። አንሳይገን ደግሞ ማመልከት ማሳየት እንደማለት ነገር ነው። ከዛ በኋላ አንድ ላይ ስናየው ቬር ሙስ ሂር እንግዲህ ማን ነው እዚህ ጋር እንደማለት ነው። ያ አቅጣጫ መቀየር መፈለጉን ማሳየት ያለበት የትኛው ተሽከርካሪ ነው የሚለው ላይ እንደርሳለን ማለት ነው። ከዛ በኋላ ስናያቸው ሶስቱም ተሽከርካሪዎች እንግዲህ ስዕሉን ተለቅ አድርጎ ማየት ያስፈልጋችኋል። እንደዚህ የቲዮሪ ፈተና ላይ ስዕሉን ካላስጠለቃችሁ አንዳንድ ልትዘሉት ሊያመልጣችሁ የሚችል ወሳኝ ነጥብ ስለሚኖር ተረዱና እሱን ትልቁን ተለቅ አድርጋችሁ አይታችሁ ከዛ ትረዱታላችሁ ጥያቄውን በደንብ ማለት ነው። እዚህ ጋር አሁን ሶስቱም ተሽከርካሪዎች አቅጣጫ ይቀይራሉ። ስለዚህ ኢሴልብስት እኔ ዴሮተ ፔካቬ ቀዩ መኪና ወይም ደግሞ ዳስ ሞቶራድ ሞተር ሳይክሉ። ስለዚህ ሶስቱም አቅጣጫ ቀያሪ ነው፣ ሶስቱም መልስ ነው ማለት ነው። Sind die richtigen Antworten. Frage 2. Für 3 Punkte. Welchen Fahrzeugen müssen Sie das Abfahren von gekennzeichneten Haltestellen ermöglichen? Schulbussen, Linienbussen, Taxen. እዚህ ጋርም እንግዲህ ያው በተመሳሳይ ጉዳይ ነው የሚሆነው ማለት ነው። ከበድ ያሉትን አንኳር ነገሮች አንኳር ቃላቶች ለይተን እናወጣና እነሱን ተርጉመን ከዛ የጥያቄውን ንጥረ ነገር የጥያቄውን ሀሳብ ልንረዳና መልሱንም በቀላሉ ልናገኝ እንችላለን። አሁን እዚህ ጋር ፋርሶይገን የሚለው ቃል እንኳን ከባድ ነው ብንል እሱን እንወስዳለን። አፕፋርን የሚለውንም እንደዛው እንወስዳለን። ጌኬንሳይሽነትን የሚለውን እንወስዳለን። ሃልትሽቴልን ኤርሜግሊሽን እንወስዳለን። ኢቭን ሹልቡስ ሊኒየንቡስ እንወስዳለን። ታክሲ እንኳን ያው ብዙ ሊያስቸግር አይችልም የሚል ግምት አለኝ። ከዛ እነኝን ስንተረጉማቸው ለምሳሌ ፋርሶይጌ የሚለው ወይም ሶይጌን ተሽከርካሪዎች እንደማለት ነው። አፕፋረን የሚለው ቃል ደግሞ መጓዝ፣ መጀመር፣ መነሳት እንዲህ እንደማለት ነው። የኬንሳይሽነትን ማለት ወይም የኬንሳይሽነት ያው ምልክት የተደረገበት እንደማለት ነው። ከዛ ምን አለ ሃልትሽቴል ደግሞ ያው እንግዲህ መቆሚያ ቦታ እንደማለት ነው። የአውቶቢስም ሊሆን ይችላል የምንም መቆሚያ ቦታ ፌርማታ እንደምንለው ማለት ነው። ከዛ ደግሞ ኤርሜግሊሽን የሚላለ ኤርሜግሊሽን የሆነ ነገር ማስቻል እንደማለት ነው። እነኝን ከያዝን ሹልቡስና ሊኒየንቡስ ደግሞ ሹልቡስን የትምህርት ቤት አውቶቢሶች ተማሪ የሚያመላልሱ አውቶቢሶች እንደማለት ነው። ያው ሊኒየንቡስ ደግሞ የከተማ አውቶቢስ በሉት ቁጥር ኖሮት በቁጥር ከቦታ ቦታ በመስመር የሚንቀሳቀሱ ባሶች እንደማለት ነው። ይህንን ከያዝን በኋላ ወደ ጥያቄው ስንመጣ ምን ሊሰጠን ይችላል ማለት ነው ጉዳዩ?
ምልክት ከተደረገበት ማቆሚያ ቦታቸው ወይም ፌርማታቸው ሲነሱ ቅድሚያ ሊሰጣቸው የሚገባቸው ተሽከርካሪዎች የትኞቹ ናቸው ማለት ነው። እንግዲህ በአማርኛ ያው ቃል በቃል አንተረጉሞ እንደዚህ ሀሳቡን ስንተረጉመው ግን ይህንን ይሰጠናል። ከዛ በኋላ መልሶቹን ስናይ ሹልቡሶች፣ ሊኒየም ቡስ፣ ታክስን ይላል። ያው ታክሲ እንግዲህ ከቆመበት ቦታ ሲነሳ መጀመሪያ አይቶ አብርቶ ፍሬቻ አብርቶ ቀጥ ብሎ የሚሄዱትን መኪኖች አሳልፎ ምናምን ነው ያንን የትራፊኩን ተፋሰስ የሚቀላቀለው። በተረፈ ግን ከፊት ለፊታችን የከተማ አውቶቡሶች ወይም ደግሞ የትምህርት ቤት ባሶች ተማሪ የጫኑ ከፊርማታቸው ሲነሱ ሰዓታቸውን ጠብቀው ቦታቸው መድረስ እንዲችሉ ይሄ የጊዜ ስኬጁዋል ወይም ደግሞ የሰዓት ቀመራቸው መዛባት ስለሌለበት አስቀድመን እናሳልፋቸዋለን ማለት ነው። ባይዘው ይሄ ፕራክቲካል ፈተናው ላይ ራሱ ከፊት ለፊታችሁ ፌርማታ ወይም ቡስ ማቆሚያ ካለ ባሱ ተነስቶ ልክ ዋና መንገድ ሊቀላቀል ወደ ግራ ፍሬቻ ሲያበራ ማለት ነው ለመቀላቀል ለመነሳት እንቅስቃሴ ላይ መሆኑን ስትረዱ ቆማችሁ ማስቀደምና ማሳለፍ ግድ ይላችኋል። እሱን እያያችሁ ዝም ብላችሁ ጥሳችሁ ከሄዳችሁ ያ እሱ ችግር ያመጣል ፈተናችሁ ውጤት ላይ ማለት ነው። ስለዚህ ጥንቃቄ ያስፈልጋል። ይህንን ማየት ያስፈልጋል። Sind die richtigen Antworten. Frage 3. Für 3 Punkte. Warum darf man nicht unnötig langsam fahren? Weil die Gefahr von Auffahrunfällen erhöht wird. Weil der Verkehrsfluss behindert wird. Weil Nachfolgende zu gefährlichem Überholen verleitet werden. እዚህ ጋም እንግዲህ በተባባልነው መሰረት አንኳር ቃላቶችን ነጥለን አውጥተን ከዛ በኋላ ከተረጎምን በኋላ ወደ ዋናው ሀሳብ ለመምጣት እንሞክራለን፣ አረፍተ ነገሩን ለመረዳት ማለት ነው። ቫሩም ዳርፍ ማን ኒሽት የሚለው እንግዲህ ያው መረዳት የምንችለው ነገር ነው ብዬ አስባለሁ። ኦኬ ከመጀመሪያ ጀምሮ እስቲ አሁን ቃላቶቹን እንውሰድ። አሁን ኡንቲክ ያ ጌፋር አውፋር ኡንፌለ ኤርሆት ፈርኬርስፍሉስ በሂንደርት ናክፎልገንደ ጊፌልሽም ይበሆለን ፈርላይተት ምናምን እንዲህ እንወስድና እናያቸዋለን። ኦኬ ምን ማለት ናቸው? አሁን ኡንቲክ የሚለው አላስፈላጊ እንደማለት ነው። አውፋር ኡንፌልን ማለት ደግሞ ከኋላ የመገጨት አደጋ። አውፋር ከኋላ የመገጨት ያው የመገጨት አደጋ ማለት ነው። ከዛ ሲቀጥል ደግሞ ፈርኬርስ ፍሉስ የትራፊክ ፍሰት። ጌፋር ያው አደጋ ማለት ነው። በሂንደርት መስተጓጎል ማለት ነው። መስተጓጎል በቃ ናክ ፎልገንደ ያው ተከታዩ ማለት ነው። ከኋላ የሚከተለው እኛን ፎልገን ወይም የሚከተለን እንደማለት ነው ተከታዩ። ጊፌሊሻ አደገኛ ብለናል። ዩበሆለን እንደ ማለፍ፣ ዩበሆለን ማለፍ ማለት ነው። መቅደም እንደማለት ነው። ያ ፈርላይተን ማነሳሳት፣ መዳረግ፣ መገፋፋት እንደሚለው ነው። እና ጥያቄውን ስናየው አላግባብ በዝግታ ማሽከርከር የሚከለከለው ለምንድን ነው ይሆናል ማለት ነው። ቫሩም ዳፍ ማን ኒሽት ኡንቲግ ላንግሳም ፋርን፣ አለ አግባብ በዝግታ ማሽከርከር የሚከለከለው ለምንድን ነው ብለን ልንወስደው እንችላለን። ስለዚህ ያው መልሶቹን ስናያቸው በትክክል ማወቅ እንችላለን ማለት ነው መልሱ ምን ሊሆን እንደሚችል። አንደኛ ቫይል ዲጌፋር ፎን አውፋር ኡንፌልን ኤርሆት ቪርድ፣ ይሄ ትክክል ነው። ምክንያቱም ከኋላ የመገጨት አደጋ ከፍ ሊል ስለሚችል ማለት ነው። ከዛ ደግሞ ቫይል ደ ፈርኬርስፍሉስ በሂንደርት ቪርድ ይላል። ያ የትራፊኩ ተፋሰስ ሊስተጓጎል ስለሚችል
ይህም እውነት ነው። እንግዲህ ቃላቶቹን ስለተረጎምናቸው መልሶቹ ሊቀሉን ይችላሉ ተባብለናል። ያው ልንረዳው እንችላለን ጭብጥ ሀሳቡን ማለት ነው። weil nachfolgende zu gefährlichem Überholen verleitet werden nachfolgende ተከታዮቹ ማለት ነው ያ አደገኛ የሆነ የማለፍ ቀድሞ የመሄድ አክሽን ውስጥ ያ ሊገቡ ስለሚያነሳሳ ስለሚገፋፋ ያም ጥሩ አይደለም ማለት ነው። አለ አግባብ በዝግታ ማሽከርከሩ። ስለዚህ እዚህ ጋር እንደምታዩት መልሱ ሁሉም ነው ማለት ነው ባጭሩ። Das sind die richtigen Antworten. Frage 4. Für 2 Punkte. Worauf weist dieses Verkehrszeichen hin? Auf einen Bahnübergang in etwa 80 Metern Entfernung. Auf einen Bahnübergang in etwa 240 Metern Entfernung. Auf einen Bahnübergang in etwa 160 Metern Entfernung. ኦኬ እዚህ ጋርም እንግዲህ ቃላት ለይተን እናወጣለን። ያው በአጭሩ ይሄ ሲስተም ሊጠቅመን ይችላል። ጊዜ የሚፈጅ ነው እርግጥ ግን ቢሆንም የተወሰኑ ቃላቶችን እናወጣለን። ምንድን ነው ሊያስቸግረን የሚችለው? እነኛን ቃላቶች አውጥተን ከዛ በኋላ እነሱን ከተረጎምን በኋላ ከዛ አረፍተ ነገሩን ደግመን ስናነበው የሆነ መላምት ይሰጠናል ማለት ነው። አሁን ቮራውፍ የሚለውን ራሱ ማየት እንችላለን። ቮራውፍ በምን ላይ እንደማለት ነው። በምን ላይ ያ ፈኬር ሳይሽን ያው የትራፊክ ምልክት እንደማለት ነው። ቫይዝን ከሚለው ያው ማመላከት እንደማለት ነው። ኤትቫ ደግሞ ወደ ያህል እንደዚህ ያህል ወደ ምናምን ገደማ እንደዚህ አይነት የቃል እንትን ያለው በአማርኛ ውስጥ ተረጎም። ባንዩበጋንግ የባቡር መንገድ መሻገሪያ እንደማለት ነው፣ ወይም የባቡር መስመር መሻገሪያ። ያ ኤንትፌርኑንግ ደግሞ ርቀት ነው። ከዛ እነኝን ቃላቶች ከያዝም በኋላ ወደ ጥያቄው ስንመለስ ይህ ወይም ይሄ የትራፊክ ምልክት ምንን ያመላክታል? ያ ቫይስት ማለት ያው ማመልከት ነው ብለናል። ይህ የትራፊክ ምልክት ምንን ያመላክታል? እንግዲህ ፈርኬር ሳይሽን ነው የትራፊክ ምልክት ነው ብለናል። እንግዲህ ቲዮሪ ላይ እንደምትማሩት ልክ የሆነ የባቡር ሀዲድ መሻገሪያ ጋር ልትደርሱ ስትሉ በቅድሚያ እንደዚህ አይነት ነገሮችን ታያላችሁ። ያው እንደምታውቁት አይታችሁትም እንደሆነ እገምታለሁኝ። እና መጀመሪያ ላይ 3 እንደዚህ ቀይ መስመሮች የተሰመሩበት ነገር ይመጣል። ልክ ይህንን የባቡር ሀዲድ መሻገሪያ ልደርሱ 240 ሜትር ሲቀራችሁ ማለት ነው። ባለ 2 መስመር ይመጣል። ያው ማስጠንቀቂያ ነው። ከ240 ሜትር በኋላ የባቡር ሀዲዱ ይመጣል። አንድሪያስ ክሮቹ ይመጣል። ቆማችሁ የምትጠብቁበት ቦታ ይመጣል እንደማለት ነው። ያው እንግዲህ ይሄ ካልተዘጋ በስተቀር ማለት ነው። አጥሩ ይሄ የሀዲዱ አጥር የሚዘጋው ሀዲዱን እንዳትሻገሩ የሚያደርገው። ኤኒዌይስ እያንዳንዷ መስመር 80 ሜትር ርቀትን ታመለክታለች። ስለዚህ አሁን 2 መስመር ካያችሁበት ለባቡር ሀዲድ መሻገሪያው ወይም ለባቡር መስመር መሻገሪያው 160 ኪሎ ሜትር ርቀት ላይ ናችሁ ማለት ነው። እና መልሱ የሶስተኛው ነው የሚሆነው ማለት ነው። Das ist die richtige Antwort. Frage 5. Für 3 Punkte. Wie können Sie den Lärm verringern, der durch Ihr Kraftfahrzeug verursacht wird? Durch das Entfernen des Luftfiltereinsatzes. Durch das Fahren mit niedriger Motordrehzahl. Durch die Verwendung von Reifen mit geringem Rollgeräusch. ኦኬ እዚህ ጋርም እንደዛ እንይዘዋለን። እንደገና ቃላቶች ፊልተር እናደርጋለን። ሌርም
verringern, Kraftfahrzeug, verursacht, entfernen, Luftfiltereinsatz, niedrige Motordrehzahl, Verwendung, Reifen, geringe Rollgeräusch። ኦኬ ሶ እንደዚህ ያው እንግዲህ እንደናንተ የጀርመንኛ ቃላቶች እውቀት ያው ከበድ የሚለውን ለይታችሁ ማውጣት፣ መጻፍ፣ መተርጎም ከዛ ጽንሰ ሀሳቡን መረዳት ተባብለናል። እሱን ከያዝን በኋላ ስንተረጉማቸው ሌርም ጫጫታ ወይም ደግሞ የድምፅ ብክለት እንደማለት ነው። ኦኬ ፈሪንገርን ደግሞ ያው መቀነስ ነው፣ የሆነን ነገር መቀነስ ፈሪንገርን። ክራፍት ፋርሶይግ ማለት የሞተር ተሽከርካሪ ማለት ነው። ፋርሶይግ ተሽከርካሪ፣ ክራፍት ፋርሶይግ ሞተር ያለው ተሽከርካሪ። ፈኡርዛክት ማለት ማስከተል ነው ወይም ያስከትላል ነው፣ የሆነን ነገር ያስከትላል። ሉፍት ፊልተር አይንሳትስ የአየር ማጣሪያ እንደማለት ነው። የሆነ የአየር ማጣሪያ ኤሌመንት የሆነ ነገር የአየር ማጣሪያ ኤሌመንት ነው መሰለኝ የሚባለው በኢትዮጵያ ምናምን። ብቻ ያው ሉፍት ፊልተር የአየር ማጣሪያ ማለት ነው። አሁን መኪናው ሉፍት ፊልተር የሚያስፈልገው ለምንድን ነው? ከውጭ ያለውን አየር ስቦ ቤንዚኑ እንዲቃጠልለት እንዲረዳው ያንን አየር ተጠቅሞ ነው እንግዲህ ከቤንዚኑ ጋር አንድ ላይ እሳት ጭሮ ሱንድ ኬርስ የሚባል ነገር አለ። እነኚህ ለኳሽ የሆኑ ሻማዎች እነሱ አየሩን የግድ ንጹህ አየር ያስፈልገዋል። ኤኒዌይስ ብቻ ሞተሩ እንዲሰራ እሳት ለመጫር በሙቀቱን ለማቀጣጠል ያንን አየር ከውጭ የሚምገውን አየር እንዳለ አይከተውም። ፊልተር ያ ማጣሪያ ያለው ያ ጣርቶ የሚሰጠውን አየር ተጠቅሞ ነው እንግዲህ እንዳልኳችሁ ከቤንዚን ጋር አንድ ላይ ቀላቅሎ የሚለኩሰው ማለት ነው። ከዛ ወደ እዛኛው ቃል ስንሄድ ኒድሪጌ ዝቅተኛ እንደማለት ነው። ሞቶር ድሬሳል ደግሞ ይሄ ሞተሩ የሚሽከረከርበት ፍጥነት እንደማለት የሞተር ዑደት ነው መሰለኝ የሚባለው፣ እንደዛ ነገር ነው። ብቻ ሞተሩ በሚሽከረከርበት ፍጥነት እሱ ድሬሳል ሞመንት ይባላል። ያው በቃ ያ እንደ የሞተር ዑደት ብላችሁ ያዙት። እና ፈርቬንዱንግ የሚለውም ቃል አለ። ፈርቬንዱንግ አጠቃቀም እንደማለት ነው። ገሪንገ አነስተኛ እንደማለት ነው። ሮልግሮሽ ደግሞ የጎማ ፍጭቱ ይሄ አስፋልቱን ሲነካ ሲንከባለል ጎማው ፍጭቱ የሚያስከትለው ድምፅ አለ። እሱ የጎማ ፍጭት ድምፅ በሉት ብቻ። ኤኒዌይስ እኔ የአማርኛ አስተማሪ የእንግሊዝኛ ማነው ጀርመንኛ አማርኛ አስተማሪ ምናምን ነገር ስላልሆንኩኝ የቃላቶቹን ነገር እንግዲህ ያው አደራ እንደ ፕሮፌሽናል አስተርጓሚ እንዳታዩት ቃሉን እንደዚሁን ለመረዳት ያህል ይጠቅማል በሚል ነው። ከዛ በሞተር ጥያቄውን ስተረጉሙ በሞተር ተሽከርካሪው የተነሳ የሚከተለውን ድምፅ ብክለት እንዴት መቀነስ ይችላሉ በሚል ነገር ያዙት። ያ wie können Sie den Lärm verringern, der durch Ihr Kraftfahrzeug verursacht wird? በሞተር ተሽከርካሪው የተነሳ የሚከተለውን የድምፅ ብክለት እንዴት መቀነስ ይችላሉ እንደማለት ነው። እና durch das Entfernen des Luftfiltereinsatzes ይላል። እንዲህ አየሩን የሚያጣራውን ፊልተር በኤንትፌርነን ማለት ያው እንግዲህ ማስወገድ እንደማለት ነው። በዛ ምክንያት እኛ የተሻለ የድምፅ ብክለትን እንትን ማለት መቀነስ እንችላለን ማለት ያው ዘበት ነው የሚሆነው። ኦኬ እሱ ምንም የሚያያይዘው ነገር አይኖርም። የድምፅ ብክለቱን ለመቀነስ የሚረዳው ምንም ነገር አይኖርም ጭራሽ፣ እንዳውም ይበልጥ ካላበላሸው በስተቀረ። ገባችሁ? ከዛ ደግሞ durch das Fahren mit niedriger ሞቶር ድሬሳል ይላል። እንግዲህ ሞቶር ድሬሳል የሞተር ዑደት ብለናል። ሞተሩን በጣም ባፈጠነው ቁጥር ፍጥነቱ በጣም ይሽከረከራል። ያው ድምፁም እንደዛው ሊሆን ስለሚችል ስለዚህ ዝቅ አድርገን ሞተር ድሬሳሉን የሞተር ዑደቱን የሞተሩን ፍጥነት መሽከርከሩን ከቀነስን ድምፁን በዛው ያህል ልንቀንሰው እንችላለን። ደስስ ፋክት ነው ማለት ነው። ስለዚህ durch das Fahren mit niedriger ሞቶር ድሬሳል እሱ መልስ ሊሆን ይችላል ማለት ነው። ከዛ ደግሞ ምን ይላል? durch die Verwendung von
ራይፈን ሚት ጌሪንግም ሮል ጌሮሽ ኦፍኮርስ ይህም መልስ ሊሆን ይችላል። ያው እንደዚህ ምናምን ከአሰራራቸው ከፋብሪካው ያለ አይደለ ከተሰራበት ንጥረ ነገር አንጻር ምናምን በጣም ብዙ ጩኸት የማያስከትሉ ወይም ደግሞ እንደዚህ እንዳልኳችሁ የጎማ ፍጭታቸው የድምፅ ብክለት የማያስከትል ጎማዎች ሊኖሩ ስለሚችሉ እሱን መጠቀም ኦፍኮርስ የድምፅ ብክለቱን ሊያስቀንሰን ይችላል ማለት ነው። እነኚህ ሁለቱ መልስ ይሆናሉ ማለት ነው። Das sind die richtigen Antworten. Frage 6. Für 2 Punkte. Was ist in der hier beginnenden Zone erlaubt? Das Halten zum Bi- oder Entladen sowie zum Aus- oder Einsteigen. Das Halten bis zu 3 Minuten. Das Parken, wenn eine Parkscheibe benutzt wird. እንግዲህ ይህንን ምልክት ያው ስታዩት ምን እንደሆነ አይታችሁ ከሆነ የቲዮሪ ትምህርት ላይ በደንብ ወሳኝ ፓርት ከሚባለው ሌክሲዮን ውስጥ የተካተተ ነው። ስለ ፓርኪንግ እና ስለ ይሄ ሀልተን መቆም ፓርክ ማድረግ ምናምን የሚለው አርስት ውስጥ የምታገኙት ምልክት ነው እና ዞን ይላል። እንዳልኳችሁ እንደ ቅድም እንደተባባል ነው አንዳንድ ቃላቶችን ትወስዳላችሁ። ከዛ በኋላ እነሱን እንግዲህ ያው ተርጉማችሁ እንትን ለማለት ትሞክራላችሁ ማለት ነው እና እዚህ ጋር እንደምታዩት ቢጊነንድ ማለት የሚጀምሩ እንደማለት ነው። ዞነ ደግሞ ቀጠና ወይም ክልል እንደማለት ነው። ኤርላውብት ማለት ያው ተፈቅደዋል እንደማለት ነው። ቤ ወደ ኤንትላድን ማለት መጫን ወይም ማውረድ ማለት ነው። አውስ ወደ አይንሽታይገን ደግሞ መውጣት ወይም መውረድ ማለት ነው። ሀልተን ማቆም ነው። ፓርክ ሻይቤ ደግሞ ይሄ የፓርኪንግ ሰዓት መቆጣጠሪያው እሱ ማለት ነው። ይሄ ሰዓቱን ምናምን በደንብ አጀስት የምታደርጉት እንትን ማለት ነው ካርድ ነገሯ። ከዛ ቤኑትስት የሚለው ደግሞ መጠቀም ወይም መገልገል እንደማለት ነው። ስለዚህ በአጠቃላይ በዚህ ምልክት የሚጀምር ክልል ውስጥ የተፈቀደው ምንድን ነው እንደማለት ነው። ቫሲስት ኢን ደሂየ ቢጊንንድን ዞነ ኤርላውብት ያ እዚህ ክልል ውስጥ ያ በዚህ ምልክት የሚጀምር ክልል ውስጥ የተፈቀደው ምንድን ነው? ኦኬ ይሄ ሽልዱ ራሱ ያው እንደምታውቁት አንድ ይሄ ባለ ኤክሱ እና ይሄን ያለው ኤክሱ ሲሆን መሀል ላይ ያው አብሶሉት ፓርክ ፈቦት የሚባለው አብሶሉት ሃልት ኡንድ ፓርክ ፈርቦት የሚባለው ሽልድ አለ። ይሄ ደግሞ አይንጌሽሬንክት ሃልት ፈቦት የሚለው ነው ማለት ነው። አይንጌሽሬንክት ፓርክ ፈቦት የሚባለው ነው። ይሄ አንድ አባ መስበር ብቻ ያለው ማለት ነው። ስለዚህ ፈጽሞ አልተከላከላችሁም፣ ፓርከን ማድረግ አትችሉም። መቆም ግን ለተወሰነ ደቂቃ ስለምትችሉ ፈጽሞ አልተከለከላችሁም እንደማለት ነው። እና መልሶቹን ስናነብ ደሳልተን ሱም ቤ ወደ ኢንትላደን ሶቪ ሱም አውስ ወደ አይንሽታይገን እዚህ ጋር እንግዲህ ኤርላውብት የተፈቀደው ምንድን ነው ስለሚለን ቆመን የሆነ ነገር ለመጫን ወይም ለማውረድ ወይም ሰው ለማስገባት ወይም ለማስወጣት መቆም ይፈቀድልናል። ምክንያቱም በጀነራል እንትኑ ለ3 ደቂቃ ያህል መቆም ስለምንችል ማለት ነው። ደሳልተን ቢሱም ድራይ ሚኑትን ያው እንግዲህ እስከ 3 ደቂቃ ድረስ መቆም እዛ ጋር ስለሚፈቀድልን እሱም መልስ ነው ማለት ነው። ከታች ደግሞ መጨረሻ ላይ ደስፓርከን ቬን አይነ ፓርክ ሻቤ ቤኖትስት ቪርድ ይላል። እዚህ ጋር ፓርከን ማድረግ አንችልም። ኦኬ ጀስት የምንችለው ምንድን ነው? ለ3 ደቂቃ ያህል እቃ ማውረድ፣ መጫን፣ ሰው ማስወጣት፣ ማስወረድ ነው። ምናልባት አንዳንድ ጊዜ ስንጭንና ስናወርድ ከዛች ከ3 ደቂቃ ትንሽ አለፍ ካለ ደቂቃው እሱም ብዙ ችግር የለውም። ዝም ብለን ግን የሆነ ነገር ማውረድ ጀምረን 3 ደቂቃ ያህል ከዛ እዛው በቆምንበት የሆነ የአንድ የግማሽ ሰዓት ረፍት አድርገን እንደገና ማውረድ መጫን ምናምን የሚባል ነገር የለም። ሳናቋርጥ የምናወርድና የምንጭነው ነገር ከሆነ ከ3 ደቂቃ ማለፍ ቢል ህጉ እኛን አይከለክለንም ማለት ነው።
ጀነራሊ መልሱ የመጀመሪያውና ሁለተኛው ነው የሚሆነው ማለት ነው። Das sind die richtigen Antworten. Frage 7. Für 4 Punkte. Während der Fahrt regnet es plötzlich stark. Wie sollten Sie sich verhalten? Ich verringere meine Geschwindigkeit. Ich verringere den Sicherheitsabstand zum Vorausfahrenden. Ich vermeide starkes Beschleunigen. በጣም ጥሩ። እንግዲህ እዚህ ውስጥ እንደ ቀድሞ እንዳልኳችሁ ወሳኝ የሚባሉትን ከበድ የሚሉትን ቃላት ለቅም ያወጣዋቸው፣ እናንተም እንደዛ ነው የምታደርጉት። አንጥራችሁ ስታወጡ ቬረንድ የሚል ቃል ታያላችሁ። በጊዜ ቬረንድ ኢፋረ ካልን ለምሳሌ ስ የሚለው ስነዳ እንደማለት ነው። ወይም ደግሞ ቬረንድ ኢፋረ ካልኩኝ እየነዳሁ እንደማለት ነው። ስለዚህ ስ እና እንደዚህ በቃ ድርጊታችንን የሚያመላክት ነገር ቬረንድ በሚለው እንትን ይሆናል ማለት ነው። ቬረንድ ዴፋርት እንላለን። በም ሊሆን ይችላል። ይሄ ቬረንደር ፋርት ካልኩኝ በጉዞ ጊዜ እንደማለት ነው። ብቻ ባጭሩ ከተረጓጎምነው በኋላ ቬረንድን እንደዛ ከተረዳም በኋላ ከዛ ሬግነት ይዘንባል፣ ፕሎትስሊሽ ድንገት ወይም ከቅጽበት፣ ሽታርክ ጠንካራ፣ ቪ እንደ፣ ሶልተን ቢሆን፣ ፋልተን ድርጊት፣ ፈሪንገር መቀነስ ማሳነስ፣ ግሽቪንዲሽካይት ፍጥነት፣ ሲሸራይት አብሽታንድ የደህንነት ርቀት፣ ፎራውስ ፋረንድን ከፊት የሚሄዱ፣ ኤምፌሉንግ ምክረ ሐሳብ፣ ፈርማይድን ማስወገድ መራቅ መሸሽ፣ በሽሎይኒጉንግ ፍጥነት ወይም መጨመር። እንዲህ አድርገን ከተረጎምን በኋላ ስናየው በሚያሽከረክሩበት ርቀት በድንገት ኃይለኛ ዝናብ መዝነብ ጀመረ እና ምን ማድረግ ይኖርቦታል እንደማለት ይሆናል ማለት ነው ጥያቄ። während der Fahrt regnet es plötzlich stark. Wie sollten Sie sich verhalten? በሚያሽከረክሩበት ወቅት በድንገት ኃይለኛ ዝናብ መዝነብ ጀመረ። ምን ማድረግ ይኖርቦታል? Wie sollten Sie sich verhalten? Ich verringere meine Geschwindigkeit. ፍጥነቴን አሳንሳለሁ። Ich verringere den Sicherheitsabstand zum Vorausfahrenden. ኦኬ ከፊት ለፊት ያለ የደህንነት ርቀቴን አሳንሳለሁ። ich vermeide starkes Beschleunigen. በፍጥነት መጨመሬን እቀንሳለሁ እንደማለት ይሆናል ማለት ነው። ስለዚህ መልሱ ich verringere meine Geschwindigkeit ፍጥነቴን አሳንሳለሁና ich vermeide starkes Beschleunigen በፍጥነት ነዳጅ መስጠቴን ወይም ደግሞ ማሽከርከሬን እቀንሳለሁ፣ ፍጥነት መጨመሬን እቀንሳለሁ የሚለው የመጀመሪያውና ሶስተኛው ይሆናል ማለት ነው። ምክንያቱም ዝም ብዬ ich verringere Sicherheitsabstand zum Vorausfahrenden የሚለውን መረዳት አለብኝ። የሲሸራይትስአብሽታንድ ወይም ደግሞ ይሄ የደህንነት ርቀቴ ፎራውስፋረንደ ከፊት የሚሄደው ማለት ነው። የእሱን ማሳነስ ማለት እየዘነበ ነው፣ በጣም የቅርብ ርቀት ላይ ሆኜ መከተል እሱን ማለት ነው። ድንገት ፍሬን መያዝ ካለበት እሱ ከያዘ እኔም ሲይዝ በጣም ቅርብ ርቀት ላይ ካለሁኝ እላው ላይ የመውጣት እሱን የመግጨት እድሌ ሰፊ ይሆናል ማለት ነው፣ በጊዜ መቆም ሳልችል ቀርቼ። Das sind die richtigen Antworten. Frage 8. Für 4 Punkte. Sie wollen bei Grün nach links abbiegen. Links neben Ihnen will eine Straßenbahn geradeaus weiterfahren. Was ist richtig? Die Straßenbahn muss warten. Gegenseitige Verständigung, weil keine Regel besteht. Sie müssen warten. በጣም ጥሩ። እንግዲህ እዚህ ጋም ቃላቶች ለቅመን እናወጣለን። አቢገን የሚል ቃል ይታየናል። መታጠፍ ነው እሱ። ገራዲአውስ ቀጥታ መንዳት እንደማለት ነው። ቫይተፋረን መቀጠል፣ ጉዞን መቀጠል እንደማለት ነው። ጌገንሳይቲጌ ማለት እርስ በእርስ እንደማለት ነው።
ፈርሽቴንዲጉንግ ማለት መግባባት ነው። ሬገል ደንብ ወይም መመሪያ እንደማለት ነው። በአረንጓዴ መብራት ወደ ግራ መታጠፍ ፈለጉ። በግራ በኩል ያለች ትራም ደግሞ በቀጥታ መሄድ ትፈልጋለች። ትክክለኛው ምንድን ነው እንደማለት ነው። ይሄ ጥያቄ ዚቮለን ባይግሩን ናክ ሊንክስ አቢግን በአረንጓዴ መብራት ወደ ግራ መታጠፍ ፈለጉ። ሊንክስ ኔበን ኢነን ቪል አይነ ሽትራስንባን ገራዲ አውስ ዋይተፋል። በግራ በኩሉ ያለችው ትራም ወይም ሽትራስንባን ደግሞ ቀጥታ መሄድ ፈለገች። ቫስስ ሪክቲክ ትክክለኛው ምንድን ነው እዚህ ጋር? ስለዚህ ምን ይላሉ መልሶቹ? ዲሽትራስንባን ሙስቫትን ትራሟ መጠበቅ አለባት። ጌገንሳይቲገ ፈሽቴንዲጉንግ ቫይል ካይነ ሬግል በሽቴት እርስ በእርስ መግባባት ምክንያቱም ምንም አይነት ደንብ ወይም ህግ እዛ ጋ ስለሌለ የተደነገገ እንደማለት ነው። ሶስተኛው ደግሞ ዚሙስን ዋትን ይላል። ኦኬ እኔ ወደ ግራ ስታጠፍ በግራ በኩል ያለ ትራምባን ቀጥ ብሎ የሚሄድ ከሆነ ያንን ትራምባን ሺንን ፈርኬር ሀብን ፎራንግ ማለት ቅድሚያ ያላቸው ሀዲድ ላይ የሚሄዱ ወይም ደግሞ የባቡር መስመር ላይ የሚሄዱ ተሽከርካሪዎች ትልቅ ናቸው፣ ፍሬን ለመያዝ ያስቸግራቸዋል። እንደዚህ እንደ መኪና በአንዴ እንትን የሚል ነገር ስላልሆነ በትክክል የተደነገገ ነው። እነሱን አሳልፌ ነው መታጠፍ ያለብኝ። ስለዚህ ሶስተኛው ብቻ ነው መልስ እዚህ ጋር። የመጀመሪያው ላይ ዲሽትራስንባን ሙስቫትን መጠበቅ የለባትም ሽትራስንባኗ። ጌገንሳይቲገ ፈሽቴንዲጉንግ ቫይል ካይነ ሬግል በሽቴት የሚለው ደግሞ ይሄ እርስ በእርስ መግባባት ምንም አይነት የተደነገገ ህግ ወይም ደግሞ ደንብ ስለሌለ የሚለው እሱ ስህተት ነው። ምክንያቱም በትክክል ኤስቴፋኦ የሚባለው የሽትራስን ፈኬርስ ኦርድኑንግ የሚባለው የትራፊክ እንቅስቃሴዎችን የሚደነግገው እንትን በትክክል ያስቀምጠዋል እሱ ጋር። ቀጥ ብላ የምትሄድ ትራምባን ከሆነች እኛ ወደ ግራ ስንታጠፍ አሳልፈናት ነው ማለፍ ያለብን፣ በግራ በኩል ያለችውን ማለት ነው እኛ ወደ ግራ ስንታጠፍ። ስለዚህ መልሱ ሶስተኛ። Das ist die richtige Antwort. Frage 9. Für 3 Punkte. Sie nähern sich einem Bahnübergang mit Blinklichtanlage und Halbschranke. Das rote Blinklicht leuchtet auf, die Halbschranke ist noch geöffnet. Wie verhalten Sie sich? Weiterfahren, solange die Halbschranke noch geöffnet ist. Vor dem Andreaskreuz warten. Den Bahnübergang überqueren, wenn kein Schienenfahrzeug in Sicht ist. ኦኬ ወገኖች እንግዲህ እዚህ ጋም የተወሰኑ ቃላቶች ለቅመን እናወጣና ተርጉመን ወደ ጥያቄው እንሄዳለን ማለት ነው። ኔሄርን መቅረብ እንደማለት ነው። ባን ዩበጋንግ ያው ሀዲድ ወይም የባቡር መስመር መሻገሪያ እንደማለት ነው። ብሊንክ ሊሽት አላገ ይሄ ፍሬቻም ሊሆን ይችላል፣ የመታጠፊያ ምልክት ማለት ነው የፍሬቻ መኪና ውስጥ ያለው። ሌላኛው ደግሞ ሲግናል ነው። እንደዚህ የባቡር ሀዲድ መሻገሪያ አካባቢ ባለ 2 ፌዝ መብራት ሊኖር ይችላል። ቀይ ከሆነ እንቆማለን፣ ከጠፋ እንሄዳለን። ደግሞ ቢጫ ሲበራ ተጠንቀቁ፣ ቀይ ሊበራ ነው ቁሙ እንደማለት ነው። ብቻ 2 አምፖሎች ነው ያሉት እና ደግሞ 2 የተለያዩ መብራቶች 2 የተለያዩ መብራቶች ያሳየናል ማለት ነው። ኦሬንጅ ለማስጠንቀቅ፣ ቀይ ደግሞ ለማቆም። ኮምፕሊትሊ ጠፍቶ ከሆነ ያው ተሻገሩ እንደማለት ነው። አረንጓዴ የለውም ባለ 2 ፌዝ ሲሆን እሱም ብሊንክ ሊሽት አላጌ ይባላል። ያው ኤኒዌይስ ከዛ ደግሞ ሀልብ ሽራንከ ማለት ይሄ የሀዲድ መሻገሪያ አጥሩ እንደማለት ነው። ይሄ አጥሩ አለ አይደለ? ልክ እንደ ኬላ ነገሩ እሱ ሀልብ ሽራንከ እንለዋለን። ፋልተን ማለት ድርጊት ነው። አንድሪያስ ክሮይትስ ደግሞ ይሄ ኤክስ ምልክቱ የባቡር መንገድ ማቋረጫ ምልክቱ ማለት ነው። ልክ እዛ ጋር ተጠንቀቁ የሚለው ያ ሺነር ፈርኬር ሃት ፎራንግ እሱ ያው ምልክቱ አት ሴም ታይም ሀዲድ ላይ ያሉት ተሽከርካሪዎች ቅድሚያ እንዳላቸውና እኛ ቫርተ ፍሊክት ወይም የመጠበቅ ግዴታ እንዳለብን የሚያሳየው ምልክት ማለት ነው። ዩበክቬረን ማለት መሻገር ማለት ነው። ሺነን ፋርሶይግ የሚባሉት ደግሞ ያው የባቡር መስመር ተሽከርካሪዎች ናቸው። ያ
ባቡር ላይ የሚንቀሳቀሱት ብቻ። ሲሽት ደግሞ እይታ ነው። በአጠቃላይ ጥያቄውን ስንመልሰው Sie nähern sich einem Bahnübergang mit Blinklichtanlage und Halbschranke. Das rote Blinklicht leuchtet auf. Die Halbschranke ist noch offen. Wie verhalten Sie sich? Ja, ቀይ መብራት ወደ በራበትና ክፍቱን ወዳለ ባለ ከፊል መዝጊያ አጥር ባቡር መሻገሪያ ተቃረቡ። ያ ምን ማድረግ ይጠበቅቦታል? ቀይ መብራት ወዳለበት ክፍቱን ወዳለ ባለ ከፊል መዝጊያ አጥር ያለው ባቡር መሻገሪያ ተቃረቡ። ምን ማድረግ ይጠበቅቦታል? ከዛ ያው እንግዲህ መልሱን ስናየው weiterfahren, solange die Halbschranke noch offen ist, ይላል። vor dem Andreas Kreuz warten ይላል። den Bahnübergang überqueren, wenn kein Schienenfahrzeug in Sicht ist ይላል። ሶ ቀጥ ብለን እንድንሄድ ነው የመጀመሪያውን የሚጋብዘን። እንትኑ ይሄ አጥሩ ያቺ ኬላዋ ዝግ እስካልሆነች ድረስ ቀጥ ብለን እንሂድ ሂዱ አይነት ነገር ነው። እሱ በጣም ስህተት ነው። መብራቱ ቀይ እስከበራልን ድረስ ምንም ቀጥ ብለን የምንሄድበት ምክንያት የለም። ቆመን መጠበቅ ይኖርብናል። ፎደም አንድሪያስ ክሮይትስ ቫርተን እሱ ትክክል ነው። አንድሪያስ ክሮይትስ የምንቆምበት ቦታ ነው። እዛ ጋም ሀልት ሊኒ ያለ ቆመን እንጠብቃለን እስክትሄድ ድረስ ትራሟም ይሁን ባቡሩ እስኪያልፍ ድረስ ማለት ነው። den Bahnübergang überqueren, wenn kein Schienenfahrzeug in Sicht ist የሚለው ደግሞ ይሄ ባቡር ሀዲቱን ተሻገሩ ምንም አይነት ባቡር ወይም ትራም የሚታያችሁ በእይታችሁ ውስጥ ያለ ምንም የባቡር መስመር ተሽከርካሪ እስከሌለ ድረስ ተሻገሩ ነው የሚለው። እሱም ስህተት ነው። ያንንም አናረግም። ኦልሬዲ መብራት በርቷል። የጊዜ ጉዳይ ነው። ያ ይሄ ግማሽ መዝጊያ አጥሩ ወይም ኬላው እስኪዘጋ ወርዶ እስኪዘጋ ድረስ እንጠብቃለን። አንዳንዴ እንዳውም ላይዘጋ ይችላል። ያሽ ኬላው ወይ ሊበላሽ ወይ ሊል ይችላል። መብራቱ እስከ ቀይ እስከበራ ድረስ መቆም ነው ያለብን። ኢቭን መብራቱ ራሱ እንደው ጠፍቶ ኬላውም ክፍት ሆኖ ኖርማል መሻገር ያለብን ሰዓቱላ ፍጥነታችንን ከዛ ቦታ ጋር ተስማሚ አድርገን አቀዝቅዘን ግራ ቀኛችንን በሀዲዱ ጋር አይተን ነው መሻገር የሚገባን። ስለዚህ መልሱ የሚሆነው ሁለተኛው ነው ማለት ነው። ፎደም አንድሪያስ ክሮይትስ ቫርተን የሚለው Das ist die richtige Antwort. Frage 10. Für 3 Punkte. Wann müssen Sie vor einem Bahnübergang warten? Wenn sich die Schranken senken. Wenn ein Bahnbediensteter eine weiß-rot-weiße Fahne schwenkt. Wenn rotes Blinklicht aufleuchtet. ኦኬ እንግዲህ እዚህ ጋር እንዳለ አሁንም በተመሳሳይ ሁኔታ አንዳንድ ቃላቶች እናወጣለን። ባንዩበጋንግ ያው ተነጋግረናል፣ የባቡር መንገድ መቋረጫ ማለት ነው። ሽራንከን መዝጊያ አጥር እንደማለት ነው። ያው ባንቤዲንስተተ የሚባሉት ደግሞ እነኚህ የባቡር ጣቢያ ሰራተኞች ናቸው። አንዳንዴ ባንዲራ ይዘው ሀዲዱ ፊት ለፊት ቆመው ያውለበልባሉ። እንደዛ አይነት ነገር አለ አንዳንድ ቦታ። ፋነ ያው ሰንደቅ እንደማለት ነው። ባንዲራ ነገር በሉት ያው ሰንደቅ ነው በእኛ ቋንቋ። አውፍሎይሽተን ደግሞ ማብራት እንደማለት ነው። አውፍሎይሽተን ማብራት። ስለዚህ ጥያቄውን ቼክ ስናደርገው ከባቡር ሀዲድ መሻገሪያ ፊት ለፊት መጠበቅ ያለቦት መቼ ነው? ከባቡር ሀዲድ ወይም ደግሞ ከባቡር መስመር መሻገሪያ ፊት ለፊት መጠበቅ ያለቦት መቼ ነው ይለናል። ስለዚህ ምንድነው ጥያቄዎቹ እዚህ ጋር እንደ መልስ የሚያቀርብልን ቬንሲሽ ዲ ሽራንከ ሴንከን፣ ይሄ አጥሩ ወደ ታች ሲወርድ፣ ሴንከን ማለት ወደ ታች ዝቅ ሲል፣ ሲዘጋ ማለት ነው። ሊዘጋ ሲል አንድ። ከዛ ቬን አይን ባን ቤዲንስተተ አይነ ቫይስ ሮት ቫይስ፣ ያ ቫይስ ሮት ነጭ፣ ቀይና ነጭ ሰንደቅ ሲያውለበልብ ይለናል። ከዛ ደግሞ ቬን ሮተስ ብሊንክሊሽት ይላል። መልሱ ሶስቱም ነው ማለት ነው። Das sind die richtigen Antworten. ቀዩ መብራት ሲበራ መቆም አለባችሁ። ጥያቄዎች ለዛሬ ይዤላችሁ ነበረ። ሌላ ጊዜ እነኝን 10ሩን ጥያቄዎች እንግዲህ መልሰናል። እንዴት እንደሚመለስም አይተናል። አንኳር ጥያቄዎች
አንኳር ቃላቶች አውጥተን እነሱን ተርጉመን ከዛ በኋላ ጽንሰ ሐሳቡን ከተረዳን በኋላ ለመመለስ ይቀለናል ብለናል። በዛ መልኩ ብንሰራ ጥሩ ነው። በሚቀጥለው ደግሞ 10 ሌሎች የቲዮሪ ቴስት ጥያቄዎች ይዤላችሁ እመጣለሁ። እስከዛው ድረስ ደህና ሰንብቱ።